ባትታገስ የምትታመጣ ነው እነሱ ምቱ እኛ ማገባ ማጥቶን አልገባ አንተ ይኑር ማራፍ ወንከር ትገፋኝ አራፍ ስርዓት በቃ ስርዓት ይኑር አይደለም እንደዚህ ማለት አሸሮ ነው መምጣት ይችላል ለምን የሀገርን ህዝብ እንዳልይዛመጣ ማሰማም ገባ አንተ ቆይ ምን አገባ ያገባኛል ምን አገባ አንቺ ምን አገባ ምን አገባ ዝም ብሎ በእናታችሁ እናንተ አከበርን በቃ ጭራሽ ልገፋኝ ሌላ አንዴ ምን ትልቅ ሰው ነው በቃ ተረጋጊ ናችሁ በቃ ምን ለምን አትረጋጊ ወጣት ይችላል ደም አንተ ትወጣለህ ከዚህ ሌላ ውስጥ አታስገባኝ ምን ታወጣለህ ገብቼ እንዳላፈጣ ናና ገፍታ አስወጣኝ እናትና እንዳትነጋገሩ አይ በቃሽ ተረጋጉ ሰሚያለሽ አንድ ጊዜ ጸቡን እየፈጠርሽ ያለሽ ሩታ አንቺ ነሽ አትናገራት ኖ አንቺ ነሽ አትናገራት ዘባይ አንቺ ትከውራበት ያው ሁለቱ ምን አገባሽ አንቺ ራሱ ምን አገባሽ አቤት ሰላም ማልበል ሩታ ቤት ነው የሩታ ቤት ነው እኛም አለን እዚህ እንኖራለን ማልበል አንተ እኔ ያብርሽ ወንድም ነኝ ያብርሽ ወንድም እሺ ምን ፈለክ መጀመሪያ ሰላምታ አይቀርም ሰላምታው ከሱ ጋር ስለመጣ አላምንም ገባህ አይደለ ምንድነው በማህበር ነው እንዴት ተሰብስባችሁ መጣችሁት አይ በመጀመሪያ ሌላም ሰው አለ ተፈናቀላችሁ ነው ምን ከመጠየቀ በፊት የእግዚአብሔር ሰላምታ አስፈላጊ ነው ሰላም ትለኝ ይገባል አንተዋላ አይ ካልፈለክ ደግሞ ይቀር ይችላል የሱ ወንድም ስለሆንክ ሰላም አይደለም አላምንም ለምን ነብይ ሰላም ላለው ምን ፈልገህ ነው የመጣው እኔ ሩታን ፈልጌ ማለት ይችላል ጓንድ አልፈቀድኩልህም አይደለ እዚህ ጋር ቆም ያለው አልፈይ ልገባ ነው ያው ባልፈም መብቴ ነው ማን ነው መብት ያደረገው መብት ነው እርግጠኛ ነህ ላስወጣ ልዝጋው አይ እኔ ማስወጣት እንኳን አልችልም ክርክር አደረገው ሰማኝ እንዳልከው ሩታን ፈልገህ ነው የመጣው ባላምንበትም እሱ እንደመከውን ካሽ ገባች ክልሉ እሺ አንቺ ማለት ነው አኪም ቤት ወይ የሆነ ነገር ነው የሚመስለው አካውንት ማለት ነው ያ አኪም ቤት ነው ሌላ ቦታ ሄደሽ መጥተሽ ነገር ምንድነው ዳኒ ሰላም ነው ወልዳ ተነስታለች ሶ አኪም ቤት ከመሰልሽ አኪም ቤት አይደለም ይሄ በሰላም ነው ማን ልበል አንቺ ታቀኛለህ ለማቃ እንዳትሆን አላቅሽም ታቀኛለህ በደንብ ይቅርታ ራሽን ካስተዋወቅሽ ላስገባሽ ማታስተዋወቂ ከሆነ አላስገባሽም ኧረ በእናትህ ይደብራል እንደዛን ጫወታ ለምን እንደምትሆን እንዴ ቆይ አንዴ ሜሊ ቆይ ነው እንዴ ማንሽ ንገሪኝና ከዛ አስገባሻለሁ ታቀኛለህ በደንብ ነገር አይጠበቅብኝም ቆይ አንዴ ተረጋጋ ምን ሆናችሁ ተፈናቀላችሁ ነው ምን ሆናችሁ ግር ብላችሁ የመጣችሁት እናንተም ተፈናቀላችሁ አልተባላችሁም እሺ አሁን ማውራት እንችላለን እናንተም እዚህ ለሆናችሁ ተፈናቀላችሁ አልተባላችሁ ቤት የደራ ይቆራ ቤት አለ በመጀመሪያ ደረጃ እናንተን አይደለም እየፈለገን የመጣ ነው ገባ ሩታን ፈልገን የመጣ ነው መግባት እንችላለን ነይ ግቢ ገባ ያው እነሱን ይዘህ ስለመጣህ ነው ማለት እንጂ ምንም አትገባ ማለት ነው ገባ እሺ የሩታ ወንድም ማን ነው የአብርሃም ወንድም የአብርሃም እና አብርሃም ምን ፈልጋችሁ መጣ ምንድነው ሰዓት ጠብቃችሁ ደግሞ የመጣችሁት ምሳ ሰዓት ላይ ምግብ የለም ምግብ እንድትሰጡ ፈልገን ሌባ እንዴት ነህ ሰላም ነው ብዙ ሰላም ነው አይ እንዴት ናችሁ ቁጭ አትሉም ምን ነው ቆማችሁ እንዳንቀመጥ እኮ በነገር አደረቀን እንዴት እንደሆነ ባይገባኝም ለቤቱ ጥበቃ አድርገሽው ነው በነገር አይደለም ይመስለኛል እኔ ሳስበው ላፊ ነገር እንደ ህፃን ልጅ እኮ ጥበቃ ነው የሚመስለው በር ከፋች ወይንም የሆነ ነገር ነው የሚመስለው እሱ ፈተውሉ ጥበቃ አይደለም ጥበቃ ደግሞ የተከበረ ነው ጥበቃ በሆነም በጥበቃ ይደብረኝ ስንት ሰው ጥበቃ ሰርቶ ነው ልጅ የሚያሳድገው እንደዚህ ነገር እንዳትናገር እሺ ሜሮንም አቶ ዳንኤልም አንድ ጊዜ ወደ ውስጥ ግቡልንና ወንድሜና እህቴ ሩታን ሊያወሯት ነው የመጡት ሊያወሯት የፈለጉትን ነገር አውርተዋት ይሄዱ ስለዚህ እናንተ ግን ግቡ ወደ ውስጥ እንዴት ነው ቆይ አንተ በወንድሜና እህቴ ነው ልታወራ የምትፈልገው እኔም በእነሱ ፊት ላወራ እችላለሁ ኖርማል ነው አያግባም አሁን ጭቅጭቅ አይደለም የምንፈልገው እኛ እኔም ጭቅጭቅ አይደለም ልናወራሽ የመጣንበት ነገር አለ ወንድሜም ሊያወራሽ የሚፈልገው ነገር አለ ስለዚህ እነሱ ምንም ችግር የለውም ችግርም ባይኖረውም መኖራቸው ደግሞ ችግር የለውም እኛ መኖራቸውን ስላልፈለግን ነው እንደ በቀደም እንዲፈጠር አልፈልግም ለዛ በመጀመሪያ ደረጃ ማንንም አያዝም እናንተ ሩታን ፈልጋችሁ ነው የመጣችሁት ልታወራት ኢትሶኬኛ ፊት አውራት መነጋገር ያለብን ነገር ችግር የለውም እናንተ መቆም ትችላላችሁ በመጀመሪያ ደረጃ አይቶ ወንድሜ ቆይ
አይ እዚህ ጋር ቆሞ አልኩ እኮ በቃ አንተ ምንም እነሱ መቆመው ማውራት ይችላል መብታቸው ምንም እንትን የሚል ነገር ገባለ እኛ የመጣነው ለቁም ነገር ነው እንግዲህ ያው ከጅምር ጀምሮ ሲጀምር ያደረከው ነገር በመጀመሪያ አንተ ዳኒ ነው አይተባልከው በመጀመሪያ ደረጃ ያደረከው ነገር ልክ አይደለም ገብቷል አይደል ቤት የእግዚአብሔር ነው በሩን ዝጋው ላስወጣስ በስርዓት ተወራኛለህ ነው ማስለማስወጣ ሳይሆን አሁን በስነ ስርዓት እያወራው እኮ ነው አልገባህም ነው እንጂ በስነ ስርዓት እያወራው ዳኒ በስርዓት እናወራና ከዛ ቆይ አይደለም ጀመር ምን አይነት ነገር ነው ፍላጎቱ ማበቃ ላይክ ማውራት ያለብን ነገር ነው በስነ ስርዓት ያው በስነ ስርዓት ነው እያወራው ያለሁት ስነ ስርዓት ባለው ንግግር ነው ያናገርኩ ያለው አንተ ማንም አይደለም እኔ ስነ ስርዓት ለማስተማር ኦኬ አሁን ዳኒ ክርክር አይሁን በቃ ለዚህ ነው አንድ ጊዜ ስማኝ ወንድሜ እኔ አሁን እነሱ ቆመው እኛም ለማውራት እሷን ለማውራት ምንም እንትን የለውም አብርሃም ፈቃደኛ ካለች ታስገባቸው አንገባምኛ ለምን ነው ማትገባ በቃ ፊት ለፊት አንተ አታዘንም እዚህ ቤት ውስጥ ግቡ ውጡ አትለን እኮ እሺ እኛ እሷን ፈልገን እንመጣ ነው በቃ እኛ ፊት እኔ እንውጣ ነው እኛ ፊት አብራት ወንድሜ ይዘናት እሷን እንውጣ ነው አትወጣ ወሬት ነው የምወጣው እንዴት ነው አምነን ካንተ ጋርና ከሷ ጋር ሰብስበ መተን ስለዚህ እንዴ አንተ እንደፈለክ ይዘህ የምትወጣው ይዘህ የምትገባው በስነ ስርዓት ማናገር ከፈለክ ይሄው አለው አናገረኝ በቃ ወርታን ልትጋዳምጪ እኛ በሰላማዊ መንገድ አንቺ ልናወራ ነው እነሱ ወደ ውስጥ ማይገቡ ከሆነ ደግሞ አንገባምኛ እነሱ ማይገቡ ከሆነ ነይ ወደ ውጭ ወጥተን እኛ ማንገባም እሷም አትወጣም ማውራት ከፈለክ እዚህ ያወራል ይኸውልህ ሩቲ አልገባሽም አንቺ እንደዚህ በዚህ መልኩ ማውራት ጸብን ነው የሚወልደው ነው እያልኩሽ የበቀደሙ ታሪክ እንዲደገም ትፈልጊያለሽ ወይስ እንድንግባባ ማውራት ትፈልጊያለሽ አንተ ሀሳብ መናገር አትችልም እንዴ ሲጀመር የሚደገም ታሪክ ምናምን ብላችሁ ምንም ማስፈራራት አይጠበቅባችሁም አይደለም አይ ምንም የሚደጋገም ታሪክ የለም ያለፈ ታሪክ ነው ኦሬዲ እንደ አዲስ ህይወቷን እየኖረች ነው ማውራት የምትችሉትን ነገር እዚሁ አውራ በቃ ህይወቷን ትኑር እኛም ከእናንተ ጋር የመጨቃጨቅ የመነጋገር ፕሮግራም የለንም እንደ ትልቅ ሰው ሆነን ሁላችንም ማውራት የምትፈልጉትን ነገር እዚሁ አውራ አይ በቀደም ትናንትና ከትናንት ወዲያ ምናምን ብሎ ማንነቱ እንዲያሸማቃት አይችልም ወይኔ ደግሞ ያሸማቀቀት አይደለም ለምንድን ነው 5 ደቂቃ ስጭን ወደ ውስጡኝ 1 ሰከንድ አልሰጠም ውስጡኝና እናውራትኛ የኔ ፍላጎት እዚህ ጋር ይወስነዋል አሁን እኔ እሷ መግባቷን ለመግባቷን ሳይሆን እኔ እንዲገባ አልፈልግም በቃ ለምን ምክንያት ምንድነው ምን ያደርጋል ምክንያት መደረደር ስራሽ ካቡት የሚጠቅምሽ ነገር አለ አትለፍብኝ አንተ የምትናገረው ንግግር በእጥፍ መናገር እችላለሁ ከዘለፍከኝ ዘልፋለሁ አብርሃም ተከበር ስርዓት ይኑር እስካሁን አልደረስኩብህ ላፊ ቃል አትናገር እንደ ትልቅ ሰው ቁጭ ብለን እናውራ ቆመን እናውራ የምትሉ ከሆነ ቆማችሁ አውሩ አንቺ ውጪ እነሱን አስገባቸው አሁን ታዛዥ አይደለም የምትፈልጉት ነገር አውራት ሩታ ማውራት የምትፈልጊው ነገር ካለ ማለት እኛ መኖር ካልነበረብሽ ሜሪ ችግር የለውም እኛ መኖር ካልነበረብን አሳማኝ ነገር ከሆነ ችግር የለውም እኛ ውስጥ መግባት አንገባም ዳኒ ወደፊት ወደ ኋላ ተመለስ አንገባም እዚህ ነው ያውራት ዳኒ ሲጀመር ምንም የተለየ ቢወራ እሺ የኔን ሀሳብ መስማት ትፈልጋለህ ዳኒ የተለየ ነገር ስለማይኖር ፊት ለፊት ማውራት እንችላለን አለቀ ስለዚህ ምናልባት አንተ ማውራት ከከበደ ማንሸቲ አንቺ መቀጠል ትችላለሽ አንዴ ጉዳያችሁን ትልቶላሉና ወጡ በመጀመሪያ ደረጃ ፍርድ ቤት አይደለም የመጣ ነው ጉዳያችሁ ምናምን አትበለ ሲቀጥል ደግሞ እናንተ እዚህ ጋር ምንም የማውራት መብት የላችሁ እናንተም የማውራት መብት የላችሁ ልክ ነው መብት የለኝም መብትም እንደሌለኝ እኮ ተናግሬያለሁ ከዚህ በፊት ግን የማይመለከታችሁ ቦታ ላይ እየገባችሁ አንቺ የማይመለከትሽ ቦታ እየገባሽ ነው እየገባችሁ አንቺ አይመለከትሽ አንቺም አይመለከትሽ ይኸውልሽ አሁን ቁም ነገር ሳወራሽ እኔም በቁም ነገር ነው ልጁ አባቱ ይሄን አትርሽ አድጎ አባቱ ሲጀመር ካንቺ ጋር አይደለም ማውራው ሩታ አይሻል አንቺ ነሽ የመጣላት መንፈስ ያለብሽ በትክክል ቁም ነገር ማውራት ነው እናት ነሽ አይደለም አባቱ ነው አይደለም ትክቻለሽ አባቱ ነው ስለዚህ አንቺ ያልገባሽ ነገር ምን እንዳለ ታውቂያለሽ እነሱ ታያቸው አሁን ዙሪያሽ ያሉ ሁሌ አይቀጥልም ይሄ ነገር አባቱ አድጎም ቢሆን እንደሚፈልገው አትርሽ በቃ ሲያድግ ይፈልጋል የአባትነት ፍቅሩን አትንፈጊ የእናትን ፍቅር ማጣት ሲያድግ ይፈልጋል አንደኛ አይጠቅሙሽ ብዙ ሲያድግ ይፈልጋል አንደኛ ሁለተኛ ደግሞ የአባትነትን ፍቅር ምናምን እኔ በዚህ መሃል የሚጎዳው እናት ነው ታይ ልጅ ማለት ነው አድጎ አባቴ ማለት አይቀርም ተጎድቼ ተሰብሬ ባያችን በጎዳ ማንንም ይጎዳል እሺ አሁን ወደ ኋላ መመለስ ትፈልጊያለሽ ወደ ኋላ መመለስ አልፈልግም አንቺ መድኃኒዓለም የምታስቢበት መንገዱን እንትን የምትይበት ልቦና ይስጥሽ አሁንም ቢሆን ፊትሽም ልቦና ይስጥሽ ትክክለኛውን መንገድ እንድታስቢ ያድርግሽ ግን ይሄ መንገድ ደግሞ ልክ አይደለም ቆይ አንድ ነገር ላቋርጥሽ እዚህ ጋር ሜሪ ታይጠረፍ እንትን ነው አትያዥዋል እሺ እኔም እዚህ ጋር ትክክል ነው የተናገረችው ጊዜ ምንም የተሳሳተችው ነገር የለም እኔም እንደ አባት የምነግርህ ኦፍ ኮርስ አባቱ ነው ልጁ ነገ ጧት ልጁ የሚቆጨውን ነገር ማድረግ የለብህም
ምንም ነገር አሁን በዚህ ልጅ አንተም እሷም ሁለታችሁም ተጎጂ ናችሁ በመጀመሪያ ደረጃ ማለት ነው። ለይታ እሷ ብቻዋን የምትጎዳው ምንም አይደለች። ምንም አንድ ሰው ጣልቃ እንደገባ አንተ እንደ ልጅ አንተ እውነት እንደ አባት የሚሰማ ቢሆን ኖሮ በዚህ መንገድ አይደለም ትተህ የምትሄደው። ሁሉ ነገር ፕሮግራም አለ፣ ሁሉ ነገር እቅድ አለ። ህይወት አይቆምም። ዛሬ ሩታናት ነገ ከሌት ናት ከነገ ወዲያ ይቀጥላል ህይወት። ምንም አይመለከተንም። እኛ በማንም ምንም ህይወት ውስጥ ገብተን አንዘብራርቅም። ነገ ጠዋት እኮ አንተ እነሱ አብራችሁ ልትሆኑ ትችላላችሁ። ይመለከተኝ ምሳሌ ነው። ቆይ ሩታ በማርያም ስሜት አያቱኝ። ቆይ ሳወራ አዳምጪ። እኔ ነገ ጠዋት ሁለታችሁ አብራችሁ ልትሆኑ ትችላላችሁ። ኮምፕሌን የለኝም፣ አይመለከተኝም። ምክንያቱም ወልዳችኋል። እኛ ሰላማ ብቻ ይነካ ነው የዚች ልጅ እያልን ያለ ነው እንጂ አንተ አባት ነው አዋቃለሁ። እዚህ ቤት ባለ ትናንትናም እንደዛ አባት እንደሆንኩኝ ካመንሽ ለምን ስመጣ ትናንትና ከቤት ልጅ አታይም? ለምን አታይም? እኔ የነገርኩ የነበረው ማለት ነው እንደ ትልቅ ሰው ነው እያወራ ያለሁት እዚህ ጋር። አባት ነህ፣ እኔ አይደለሁም ዓለም ያውቃል። አባቱ ነህ። አድርገህ የሄድከው ድርጊት ግን የሚያናድድ ከአባት ቆይ ታቋርጠኝ አብራ ምን አደረኩ? ታቋርጠኝ ከሆነ ወሬ አንጀምር። በቃ ልንሰማማ ከሆነ ቆይ በቃ አንተ እውነት ትክክለኛ አባት ከሆነ ረጅም አታውሪያ። በቃ ሐሳብሽን በግልጽ አንተ ስላልክ አይደለም እኔ ሳወራ አዳምጠኝ። እንዴ ምን ሆነሃል? በትክክል አዳምጠኝ። በስነ ስርዓት ነው እያወራሁ ያለሁት። ይሄ ህፃን ልጅ ጥለች እቺ ልጅ ላይ ስትሄድ አንተ በፈለከው ሰዓት እየመጣ ልጁን የማየት መብት እንዳለ ሆነ እቺ ልጅ እኮ እንቅልፍ አለ፣ የራሷ የሆነ ነገር አላት፣ ስራ ይኖራታል፣ ነፃነት አላት። አንተ ሄደህ እንደምታረገው ነገር ፍላጎት ካላት ማድረግ ትችላለች። ሲቀጥል ደግሞ የሚጎዳው አንተም እሱም ሳይሆን ልጁ ነው የሚጎዳው። የአባት ፍቅራቸው ያድጋል፣ የእናት ፍቅር ያድጋል። አንተ ለብቻ አይደለም የምትጎዳው፣ እሷ ለብቻ አይደለም እየተጎዳች ያለችው። እኔ አዎ አባት ነው፣ አዎ ማየት መብት ነው እኮ ማየት ሆነ እነሱ ስላሉ ነው። ከሌሊቱ 9 ሰዓት መተህ ከማንም ሴት ጋር መተህ ልጅን አምጪ ሳይማል መብት የለህም አላውቅም። ቆይ ብቻዬን ነው የመጣሁት እኮ አይደለም፣ ብቻዬን ነው የማጣሁት ዛሬ። አሁን እነሱ ይዤ ስለመጣሁኝ እንደ ጥሩ ሰው አያርግሽ። ማንም ልጅን ማየት ትችላለህ እኮ። ቆይ ልጁ ማየት ትችላለህ። ማንም ፈርቼ ነው እኔ ቢገባ አክብሬያቸው ነው እያወራሁ ያለሁት። ለምን ነው ፈራ? ነው ፍርሃት አይደለም ሜሪ ሾ በመኪና አይቻለሁ። ታች መኪናን አቁመህ ማንን ስታስገባ በር ከፍተህ ስለ መኪና ያገባሽ ማን ነገር እዚህ ቤት የመጣሁት ብቻዬን ነው አይደል? አትችልም። በቃ እዚህ ቤት ሲጀመር እናንተ አሁን ልትከራከሩ ነው ወይስ ልንግባባ ነው? አሁን እኔ ሀሳቤን ሳልቋጭ ነው ማንም ሰው ጣልቃ እየገባ ነው። እኔ ሲጀመር እናንተ ስለመጣችሁ የምፈራበት ምክንያት የለም። ስለመጣችሁ አከብራችኋለሁ። ቢኮዝ የእሱ ወንድሞች ናችሁ፣ አከብራለሁ። እዚህ ጋር የማወራው ግን ትክክለኛ ነገር ቡዜ እሷን እንደተናገረችው እንደተቆጣችሁ እንደህት ሆነ እኔም እንደህት ሆኜ ያጠፋውን ነገር የተቆጣሁት። ከዚህ ያለፈ ነገር አንተ ማየት ትችላለህ። አባት ነው። ቆይ ለምን እንደዚህ ያሽላል? አባት ነው። ሰዓት ይወስኑ ያደረጋችሁት ልክ ነው፣ ግን አልከለከለም። እንመጣበታለን። ቆይ ተጨረስ። አሁን እንግዲህ አድምጪኝ እያለች ነው። ጨርሳለች። ትላንትና አልከለከለም። ጨርሳለች እያለ ነው። ፕሮግራም ያስፈልጋል እንጂ አልከለከለም። ፕሮግራም ያስፈልጋል። በሳምንት ሙሉ እያለ እኔ ወጥቶ ገብቶ ሌላ ነገር ማድረግ አይችልም። ቆይ በሳምንቱ ሙሉ ልጁ ነው መብቱ ነው። የሚመጣበት ሰዓት ይወስነዋል። በፈለገበት እኩለ ሌሊት ሰዓት ላይ እሱ ፈለገ እሷ ኩለሌሊት አንድ ጊዜ እኔ ሩታ ልጠይቃት እኩለ ሌሊት አለ ሲጀመር የወንድም ሳይድ አትያዥ። አሁን ልክ አይደለሽ። የእናንተ ክርክር ምንድን ነው? እንደ ትልቅ ሰው ካላሰብሽ እኔ አንቺ በምታስብ በምታረጊው ግን ይሄ ነገር አይጠቅማችሁም ነው ሁላችሁ። አንቺ ሁልሽ መምከር የምትፈልጊው ለወንድምሽ ሳይድ ይዘሽ አሁን እሷን እየገዛሽ እንደፈለግሽ በይ። እኔ መምከር የምችለው ሁለቱንም እመክራለሁ፣ መገስጻለሁ። እኔም ሁለቱንም እመክራለሁ። አንቺ እንደዛ አይደለም እያደረግሽ ድራማ ነው አንቺ ሳስብሽ ማለት ነው። ምክንያቱም የኔ እናት እኔ አላውቅም አላውቅም። ኖ ምን ስትሰሪ ነበር ትላንት? አንቺ ለምን በኋላ የምትመለሺው? እስቲ ታያበቃ ፈቃድ ለሷ ስጫት። ተጫወታችሁበት። እዚህ ጋር አድርጋችሁ እኮ ተጫወታችሁበት። እኛ አከብርሃለሁ፣ አንተን አላውቅም፣ አከብርሃለሁ። ሰማሽ? አንቺ ጸጥ ብዬ ነው የሰማሁት። ጸጥ ብለሽ አድምጪ። እኔ በመጀመሪያ ደረጃ እናንተን ለማግኘት አይደለም የመጣሁት። ደውሎ እናንተ ለማግኘት ፕሮግራም አድምጪኝ እያልኩሽ ነው። አታውሪ እያወራሁኝ ማለት ነው። ደውሎ ልጄን ማየት ከለከሉኝ። ማከለከለ ሩታ አለቀሰ ወይስ? አይ ስሙኝ አንዴ አድምጠኝ። አይደለም አንዴ አስረዳኝ። አልቅሶ ነው የነገረው ወይስ እንዴ ነው የነገረው? አልቅሶ አይደለም። ለምን ወንድ ልጅ አይደል እንዴ? ለምን ያለቅሳል? አይ ለምን ደወለ? አረ ለምን ያለቅሳል? ወንድ ልጅ አይደለም እኮ ፈርቶ ነው።
በመጀመሪያ ደረጃ ስማ፣ ወንድ ልጅ አያለቅስም። ገባ አባት አይደለም ፈርቶ ነው ወይ ለምን ደወለ? እንዴ ለወንድሙ ነው የደወለው፣ መብቱ ነው። ሌላ ሰው የለም። በጣም እያናደርከኝ ነው። ሲጀመር የፈለገ ተናደ ሌላ ሰው ይዞ አልመጣም። ሁለታችሁም ብቻ ለምን ሌላ ወንድም ምናምን የለም እንዴ? አሁን እኔ ሩታ ያንቺ የምጠይቀው ነገር ወንድም ምናምን ቅብጥር ሳያስፈልግም ሲሆን ይሆናል፣ ካልሆነ ይቀራል። ካላስ ምን ያደርጋል ታዲያ? እኔ ሩታ መጠየቅ የፈለኩት ስሚኝ፣ አሁን እኔ እንግዲያው ደውሎ ለእኔ እንደዛ ሲለኝ የመጣሁት ምን አለ መሰላችሁ? የመጣሁት እኔ ሩታን ለማግኘት ነው ሲጀመር። አሁን እኔ ሩታን ያንቺን መጠየቅ የምፈልገው ቀጥታ ምላሽ ነው እንድትሰጪኝ የምፈልገው። ከአንቺ ውስጥ እንደዚህ አይነት ነገር ውስጥ መግባት አልፈልግም ሲጀመር። ነግሬሻለሁኝ፣ ደግሜም ዛሬም አወራለሁ። ከአንቺ ጋር ምንም አይነት ነገር ውስጥ መግባት አልፈልግም። ግን ልጁን ሊያይ ከልክለሽዋል ወይ? ካልከለከልሽው ደግሞ የመጣበትን ሰዓት በስነ ስርዓት አስረጅኝ። ያለውን ነገር ማውራት ያለብኝን እኔ አወራለሁ። ኦኬ፣ በጣም ጥሩ። ከዚህ በፊት እየመጣ ያየነው በስነ ስርዓት ምንም የከለከልኩት ነገር የለም። ሲቀጥል ደግሞ በቃ የሚመጣበት ሰዓት ምንም እኔን አልተመቸኝም። አንደኛ ነገር ድንገት ነው የሚመጣው። ወይኔ ልተኛ እችላለሁ ወይ ደግሞ የሆነ ነገር ሊኖረኝ ይችላል ምናምን ደውሎ በፕሮግራም ለመጣ ነው ይመችሻል ምናምን እንዲለኝ እፈልጋለሁ እንጂ ዝም ብሎ ዘው ብሎ ጥሎት የሄደው ልጅ ዝም ብሎ እየመጣ እንደፈለገ አይቶ መሄድ አይችልም። ይሄን ነገር ለመፍጠር ነበር። እሺ ተቀጥለው ደግሞ ሀሳቤን አስጨርሽኝና ከዛ በኋላ ማውራት ያለብንን እናወራለን። ሲቀጥል ደግሞ አሁን ነው የልጅነት ፍቅሩ ምናምን የሚታየው። እስቲ ይሁን ብቻ ሩታ ምን አለ መሰለሽ እኔ ማንንም የመከረሽ አይጠቅምሽም እናቴ፣ የመከረሽ አይጠቅምሽም። ይቅርታ አድርጊልኝና ማንም ደስ ይለው ወይ ማንም ያምርልኝ ብዬ አላወራም እኮ። ያው ይሄንን በቃ ልጅሽ እንዲህ ነው እንዲህ ሊፈጠር ነው የተባለው ለዚህ ነበር ማለት ነው። ኦኬ ይሄ ነው ግልጹ። ምን ነው ግልጹ? አሁን በዚህ ሰበብ ልጅሽን ቤትሽን ቅብጥር ሲል በሚል ስለዚህ ማለት ነው አንቺን እንትን ለማለት ነው። እየጠቀመሽ አይደለም ማንም። ወደኋላ ለምን እንመለሳለን? ማንም እየጠቀመሽ አይደለም። እየጠቀመኝንም እኮ አየሁት ብዙ። ማንም እየጠቀመሽ አይደለም። አሁንም ስህተት እንዳሰሪ እንደ ህስ ነግርሽ ድጋሚ ስህተት እንዳሰሪ የሚጠቅምሽ ስህተት እንዳሰሪ ድጋሚ ችግር የለውም። ልስራ ስህተት እንዳሰሪ ልስራ ሁሴ ማስፈራራት እኔ ለምን ብዬ እሷን አስፈራራት አሁን እኛ እዚህ ግን ስህተት ድጋሚ እንዳሰሪ ልስራ። በመጀመሪያ ደረጃ አላስጨረስኩኝም እኮ እኔን አላስጨረሳችሁም። ማስቆም ነበረብህ። አይ ነው እኛ ስናወራ አይደለም እሺ ይሁን። አሁን ሲገባኝ ሩታ ከኛ ጋር ስለሆነች እዛ አካባቢ የቀረ ጥቅም ያለ አይመስልም ይመስለኛል። እግዚአብሔር ማት ግራ እየገባኝ ነው። እኛን ሲያዩ እንደዚህ አይናቸው ደም የሚለብስ ስለምን? እኛም እኮ ሰው ነን። ምን አረግናት? እኔ ከሩታ ከባሏ እንድትለያይ ያላረኳት አድርገሻታል። እኔ ብናርገሽ በኢየሱስ ስም የሩታ ተለያይታ ነው የመጣው። ብናርገሽ አድርገሻታል። ያን እንዲያውም ሳስበው ማለት ነው ያለሽበት ይመስለኛል። ሳስበው ተረጋጊ። በጣም ተረጋግቼ ነው ያወራሁሽ አይደል? ለምንድን ነው ኃይልና አይደለም የሆነ እየሰራችሁት ያለሽው ነገር ባይዘው ወይ እኔ ሜሪ ነኝ ብለም ጠንቀሽ ታውቂኛለሽ። እኔ አሁን እንደ ትልቅ ሰው በቃ ሁሉ ነገር ትቼ በሰላም ነው ማወራሽ። በጣም ትቆጫለሽ። እየፈራሁሽ ነው። ልግባ ወደ ውስጥ እንግዳችን ያልጨረሰው ነገር አለ። እሺ ወንድሙ ነው ዳንቻ። ኦኬ ወንድሙ ያልጨረስከው ነገር ቀጥል ባለ ይሄ ሀሳብን በስነ ስርዓት አውራኝና እኔ ካንተ ዴቭሎስ አይስካ አንተ ትንሽ ምራቋት አራክ ንግግር ራሱ ሰዓት ልጅ ለማየት እንግዳው ፕሮግራም የሚለው ልክ ነሽ። ማንኛውም ሰው ያለ ሰዓት መጥቶ ሊረብሽሽ አይገባም። ግን እሱ የራሱን ላይፍ እንደፈለገ ሆኖ እንደሚመጣው ሁሉ እኔም የራሴ ላይፍ አለኝ። ገብቶሻል አይደል? ሰዓት ወይ ደግሞ በስነ ስርዓት ደውሎ ወይ ደግሞ ፕሮግራም አስይዞ ሊመጣ ይገባል። ነገር ግን ጥፋቱ ትልቁ ጥፋት ያጠፋሽው አንቺ ትናንት እንግዲያው መጣ አይደለ? ከመጣ በኋላ አይ ውጣ ልጅን አላሳየም ከማለት በፊት ልጁን አሳይተሽ ካሁን በኋላ ስትመጣ ግን እንደዚህ አድርግ፣ እኔ ዝም ብለህ መተህ እንትን ልትለኝ አይገባም። ትናንትና እኔም እንደዚሁም ሲለኝ የገብቼ ቪዲዮን አይቼው ነበር። ያደረጋችሁት ነገር በራሱ ልክ አይደለም። ገብቶሻል አይደለም? እኔ ከዚህ በፊት ብዬሻለሁ፣ ታጠፊያለሽ፣ አጥፍተዋል። ሁለታችሁም ጥፋት ሰርታችኋል አይደለም? ስለዛ ልጁን የማየት መብት ደግሞ ምንም ማንም ሊከለክለውም አይችልም። በእንደዚህ አይነት ጉዳይ ደግሞ ልናወራም አይገባም። ወደ ህግ እኛ አሁን ወደ ህግ ደረጃ በልጅ ጉዳይ ደግሞ ወደ ህግ ደረጃ መሄድ አይገባንም። ሩታ አንቺ ቤተሰባችን ነሽ። ጉዳትሽን አንፈልግም። ጉዳትሽን ስለማንፈልግ ነው በቃ ተለያይታችሁ ጸጥ ብላችሁ ኑሮ ያልኳችሁ አይደለ? አንቺም የራስሽን ኑሮ ኑሪ፣ እሱም የራሱን ኑሮ ይኖር። እናንተ ቀልብ እስክትገዙ እስክትረጋጉ ድረስ ይሁን ያልኳችሁ ለምንድን ነው?
ያንቺን ጉዳት ስለማልፈልግ ነው። ምሳሌ አሁን ሁለታችሁም በግዴታ እዚህ ቤት አስቀመጥናችሁ። ድንገት ተናደደ፣ ወንድ ልጅ ነው የሆነ ነገር አደረገ፣ አንቺም ተናደድሽ የሆነ ነገር አረግሽ አይደለ? ያኔ ምንድነው ሁለታችሁም ጉዳት ተፈጠረ ማለት ነው። ሁለታችሁ ማለት ያ እንዳይፈጠር ተለያይታችሁ ኑሩ። ገብቷችኋል? ልጃችሁን ግን በስምምነት አሳድጉ ነው ያልኩት እኔ እንደ ታላቅ ምሰል ከሆነ ማለት ነው። ስለዛ ያ ከሆነ ደግሞ ይሄ ልጅ እንደ ህግም ብንሄድ ልጁን እኮ እየነገርኳት ነው ቅድም ልጁን የማየት ምንም አይነት ማናችሁም ልትከለክሉት አትችሉ። ህግ ራሱ አይከለክለው። ልጁን የማየት ልጁን የማሳደግ ትናንት እያደረጋችሁትን እያየው ስለነበረ ነው። ልክ አይደለም መሰለህ። አይ ነው እሱ ያደረግነው የራሳችን ምክንያት አለ። እሱ ቆይ እናወራበታለን። አሁንም ነገር ልጁን ማየት ይችላል። ኤኒ ታይም ስለ ከሰኞ እስከ ሰኞ ማየት ይችላል። ግን ሰዓት የሚባል ነገር አለ። እሷም የራሷ ጊዜ ያስፈልጋት አይደለም እሱ። እኛም እኮ እዚህ ቤት 24 ሰዓት አብረናት አለ። ለልጇ ጊዜ ትሰጥ ትችላለች፣ ለሌላ ሰው ጊዜ ትሰጥ። የራሷን ነገሮች የራሷ ሰዓት ምን ለምን የሚደብርሽ አልገባኝም። ፊት ልክ አይደለም እንዴ? ተረጋጊ። ለምንድን ነው ሳውራ የሆነ የመጣላት እኔ እና አንቺ መጣላት ከኔ ጋር እየገረመኝ ነው። ለምን ይገርምሻል? እየመለስኩለት ነው። ለምንድን ነው እኔ ሳውራ የሆነ እኮ ስላየሁሽ ደበረሽ? ስላየሁሽ ደበረሽ አይደለም? ቤቢ ፌስ ሪአክሽን ደብሯት አይደለም። እኛ ካወራን እኛ ጋር ችግር አለ አይደለም? አሁን እኮ ይሄ ከሆነ ሀሳብሽ ችግር የለውም። እኔ እየደወልኩላት መምጣት እችላለሁ። ግን እየደወልኩላት የምትመጣ እናንተ እዚህ ኖራችሁ እኔ ከልጄ ጋር ሰላም ኖሮኝ ማሳለፍ አልችልም። ገባሽ ወይ? ውጪ ማግኘት እፈልጋለሁ ወይ ከዚህ ቤት ውጪ ይዘሽልኝ ነይና ላግኝ። ለልጁ አለርጂ ካረለም ከዛ ውጪ ደግሞ የነገርኩሽ ነው። የኔ ታይም ነው የሚወስነው። አንተ ልጅ ማይፈት ፈልገው ታይዋል። ምን ችግር አለ? ቆይማ እዚህም ይኸው ውጪም ይዤ ልውጣ። የኔ ታይም ነው የሚወስነው። አሁን እሱ የኔ ምቾት ነው የሚወስነው። ገባ? እኛም እዚህ ራሴ ነገር አመቻችቼ ምናምን ከዛ በኋላ ሶልቭ አድርጌ የራሴን ፕሮግራም አውጥቼ ታይዋለህ። አበቃ። ይሄ ነው እኮ ደውዬልሽ እንድመጣ ነው ከዚህ በኋላ የምትፈልጊው? ችግር የለውም። እኔ ደውዬልሽ እመጣለሁ እኮ ደውዬልሽ እመጣለሁ ነው እነግርሃለሁ። አይደለም አሁን ይኸው እነሱ ባሉበት ተናገሪ። ደውዬልሽ እንድመጣ ነው አይደል የምትፈልጊው? እኔ ደውዬልሽ እመጣለሁ። ምንድነው ፕሮግራም ልታረግ? ምን ነው ትችላለች? ምናልባታው እዚህ ደርሶ ፕሮግራም አይደል ወንድሜ? ህግ ቦታ ብትሄዱ በፕሮግራም አይደል? በፈለግበት ሰዓት ሄደህ ነው። እሷ ቤቢ ሲተር አይደለችም፣ እናት ናት። ደጅ ልትሆን ይችላል። ልምጣ አሁን ስላት አሁን የለውም ሲም በኋላ ስገባ ወደ ቤት ደውላለሁ ስላለች ሲመቻት ማለት ያ ነው እንጂ አታይም ማለት አይደለም። 24 ሰዓት ልጇን ቁጭ ብላ አብርሽ ይመጣል ብላ የምትጠብቅ ሴት አይደለችም። ይሄ ማለት ግን በደወለ ቁጥር አይመቸኝም እንዲሆነ እንዲያሆነ ምክንያት ግን አያስፈልግም። ካልተመቻት ነው አይደለም? ተመቸሽ አይደለም? ሩታ አሁን ስራ ልጁን ምን አልሽ? ለምንድን ነው ሁለታችሁ ተነጋግራችሁ ማጥወሱት? በልጁ ጉዳይ ለምን እኮ ነው ቡዜ? እኔ እኮ ምንድን ነው እንዲህ ሽምብር ያስፈልጋል? ቅድም ጊዜ ይግቡ እያልኩሽ የነበረው ለዛ ነው። ለሷ በጣም ጥሩ ስማኝ። እንድናወራ እናንተ እንድናወራ ከተፈለገ እኮ እነሱም አያስፈልጉም። ኦኬ እኔ እና እሱ ምን እሱ መጣ እኮ እነሱ ሊያወራሽ ፈልጎ መጣ። ሩታ ይውጡ እነሱ ሊያወራሽ ፈልጎ መጣ። የመጣበት ምክንያት አለኝ። ትናንት ዝም ብለን አልመጣንም። ትናንት ያደረጋችሁት ነገር ልክ አይደለም። አትቆጪ። ስለ ትናንት ያደረጋችሁት ነገር ልክ አይደለም። ስለዛ ነው የመጣ ነው እንጂ እሱማ ብቻውን መጥቶ ልጁን ሊያይ መጣ። ሊያናግራ ሲፈልግ ያደረጋችሁት ነገር ያስጠላል። ጸብ ነው የመጣችሁ ታዲያ? እሺ ትናንት አያችሁ። ጸብ አይመቸንም። ሲጀመር የጸብ ቤተሰብ አይደለንም። እናንተ ናችሁ ጸቡን የጀመራችሁት። ሲጀመር ጸብን ብትፈልግ የትናንት የሚያንስ የለም አይደል እኮ ሲጀመር አንተ አላማርከኝም። ገብቶሃል አይደለ? ጸብን ብትፈልግ ካንተ የሚያንስ ማንም የለም። ገብቶሃል አይደለ? ስለዚህ እንደዚህ አይነት ነገር ውስጥ መግባት አያስፈልገንም። እኛ ወንድማችንን አክብረን እንደመጣ ነው። በስነ ስርዓት የምታወሩን ከሆነ አሁን ሁለታችሁ ጫርስ አያስፈልጋችሁም። መሀል ላይ ቡዚ ስሚ። ኦኬ አሁን የገባኝ ነው። ሰው አይግባ መሀላቸው ነው የምትይው አይደል? አንቺ መንፈስ ነሽ። አልገባም። ውጪ አታረ እኛ ምን እንወጣለን? አንቺ ትናንት ባደረግሽው ነገር ነው የመጣው። በቃ ይሄ ያው ትናንት ባደረግሽው ነገር ነው የመጣው እንጂ አልመጣም። ይሄን አውቃለሁ። እንድንመጣ ፈልጋችሁም ሊሆን ይችላል ያደረጋችሁ። ማን እናንተ ማናችሁ? ማለት ነው ናፍቀናችሁ ምናምን ሰላም ሳስበው እንደዛ ነው የሚመስለው። ኧረ ቡዜ ስምኛ አንድ ጊዜ እሷን አንዴ 5 ደቂቃ አውርተናት እኛ እንሂድ። ከነሱ ጋር ክርክር ያስፈልጋል። ስለዚህ አንዴ ከቻልሽ ግቢ። በቃ ሌላ ጠምራ እሷን እናውራ። እነሱ ሚቱ እኛ መገባለን። ልትታገሰ ወቃ ባትታገስ የምትታመጣ ነው። እነሱ ሚቱ እኛ መገባለን። ማጥሮን አልገባም። ስርዓት ይኑር። በቃ ስርዓት ይኑር። አይደለም እንደዚህ አሸር ነው መምጣት ትችላለህ። ለምን የሀገርን ህዝብ እንዳለ ይዛመጣ አትሰማም?
ገባ አንተ ቆይ ምን አገባ ያገባኛል ምን አገባ አንቺ ምን አገባ ምን አቃዝም በእናታችሁ እናንተ አከበርን በቃ ጭራሽ ልገፋኝ ሜሪ አንዴ ምን ትልቅ ሰው ነሽ በቃ ተረጋጊ አከበርናችሁ በቃ ለምን አትረጋጊ መውጣት እችላለሁ ደም አንተ ትወጣለህ ከዚህ ቤት ሌላ ውስጥ አታስገባኝ ምን ታመጣለህ ገብቼ እንዳላፈታ ናና ገፍታ አስወጣኝ እናንተ እንዳትነጋገሩ እሺ በቃሽ ተረጋጉ ሰሚያለሽ አንድ ጊዜ ጸቡን እየፈጠርሽ ያለሽ ሩታ አንቺ ነሽ አትናገራት አንቺ ነሽ ጸቡን እየፈጠርሽ ያለሽ ዝም በይ አንቺ እስኪ ያውራበት ያው ሁለቱ ምን አገባሽ አንቺ ራሱ ምን አገባሽ ዝም በይ በቃ እሺ እያየሃት ነው እንትን ዛሬ እንዴት እንደሚያደርጋት በጣም ታግሻታለሁ መቼም ሰው ቤቴ መጥቶ እንደዚህ ሲሆን አይ እነሱ ናቸው ማለት ማውራት አልፈለኩም የምታሳቅቋት ጊዜ አልፏል እሺ ማለት ነው ጸቡን እየፈጠርሽ እያባባሽ ያለሽ አንቺ ነሽ የመጣ ነው አንቺን ፈልገን ነው አንቺ አትከራከሩ ተደማመጡ በእናታችሁ እሺ እኔን አዳምጪኝ እያወራሁሽ ያለሁትን አዳምጪኝ እኮ በስነ ስርዓት ላውራሽ አንዴ በስነ ስርዓት ምን እኛ አንቺን ፈልገን ነው አይደል የመጣ ነው ለምን ግርግር ትፈጥሪያለሽ አንዴ ግቡ ባያቸውና 5 ደቂቃ ነው የምናወራሽ እስኪ አንዴ አዳምጪኛ ውጡ በላቸው እየሰማሽኝ ነው እየሰማሁህ ነው እኛ አንቺን ነው ማውራት የምንፈልገው ገባሽ በለኝ አንተ እሺ እኔ አንቺን ነው ማውራት የምፈልገው ይሄዳሉ ከፈለግሽ ችግር የለውም እነሱ ይሄዳሉ እኔ ወተን እናወራ ነኝ የትም አልወጣም እዚሁ አውርተን እንጨርስ አበቃ አስጊያቸው እነሱም አይሄዱም እነሱም አልሄዱም በቃ እንጨርሰው እዚሁ ምንድነው የምንጨርሰው ሩታ አውርተን እኮ እየተግባባን አይደለም አይደል እንዴ እኔና አንቺ ስለዚህ እነሱ ይግቡ ወደ ውስጥ እኛ አንተ ከነሱ ጋር እንደ ችግር አሃ በቃ ይሄን ከነሱ ላይ አንሳና እኔን አውራኝ እኔ ልታወራ ነው ፍላጎት ይሄው አውራኝ አለው አበቃ አንድ ጊዜ ወደ ታች ወርደን እናውራ ሲበዛ እንትን ነው እሺ ይመራል በጣም ከፈለግሽ እነሱን ማትፈልጊያቸው ከሆነ ወንድሜም እህቴም ይሄዱልሻል እኔና አንቺ እናውራ ግን ከዚህ ቤት እንውጣ ነው እያልኩሻል ወጣ ብለን እዚሁ ሰፈር ውስጥ እናወራለን ሰፈር ውስጥ ሳንርቅ ማለት ነው ሰፈር ውስጥ በጣም ጥሩ የትም እዚሁ አካባቢ ነው ማውራ ከዚህ ታች ነው ማውራ የምታወራኝ ሰፈር ውስጥ እናወራለን አልኩሽ እኮ እታች ታወራኛለህ ታወራኛለህ ነው ያልኩት እናወራለን ለሚቀጥለው ማለት ነው ስትመጡ ፈቃድ ጠይቁ እሺ ፍርድ ቤት ጠይቀን እንመጣለን ፈቃድ ከዳኒ ብለን ማለት ነው ፈልገሽ ነው እንደዚህ መሆኑ በስነ ስርዓት ሐሳብህን እኮ እንደዚህ መሆኑ ፈልገሽ ነው ከነሱ ጋር በስነ ስርዓት ሐሳብህን ልትነግረኝ ነው እንጂ ስለነሱ ወይም ልትጨቀጭቀኝ አይደለም የጠራኸው ፍላጎት ምንድን ነው ጸብ መፍጠር ሁሌ መጋጨት ነው ስለኔ ፍላጎት ተውና ምንድነው ሐሳብህ እንደዛ ነው ፍላጎትሽ ከዛ የተለየ ሐሳብ አለኝ ብለን የወጣኸው ሰው የተለየ ሐሳብ አለ ከዚህ ሰፈር ወጣ ብለን እንራቀው እናወራለን የት ነው የተነቃው እዚሁ አካባቢ እናወራሻለን በቃ ወንድሜ ያወራሽ የሚፈልገው ነገር አለ እንድታወራሽ የሚፈልገው ጉዳዩ ካንተ ጋር ነው አይደለ የኔና አንተ ጉዳይ ነው አይደለ 5 ደቂቃ ስጫቸው የኔና አንተ ጉዳይ ነው ማክበር አለማክበር አይደለም ነው ማክበር አለማክበር አይደለም ሜሮንን ጠንቅቀህ ታውቃታለህ እኮ ሊያወሩሽ ልቀቀኝ ትግል አልፈልግም እኮ 5 ደቂቃ ነው ከነሱ ጋር አወራሽ ትይያለሽ ነኝ ልቀቀኝ እግር አለኝ በስርዓት ሄዳለሁ እኮ ሂድ